አካል ነው። በእኛ ማህበረሰብ ውስጥ በአመራርነታቸው ወይም በጠንካራነታቸውና በብዙ ተጽዕኖአቸው የምናውቃቸው ታላላቅ ሰዎች እንባቸውን መቆጣጠር አቅቷቸው መድረክ ላይ ሲያለቅሱ ማየት እየተለመደ አይደለም። ነገር ግን ትናንት ምሽት መላው የኢትዮጵያ ሶሻል ሚዲያን ያስለቀሰ ልብን በሀዘንና በደስታ ስሜት ያናወጠ አንድ እውነተኛ ክስተት ተፈጠረ። ታዋቂው አባዱላ ገመዳ በሀገራችን ታዋቂ አትሌቶች እንዲሁም ደግሞ አንጋፋ አርቲስቶችና ክቡራን እንግዶች በተገኙበት መድረክ ላይ ስሜታቸውን መቆጣጠር አቅቷቸው ስቅስቅ ብለው እያለቀሱ እንደሆነ እኛንም አስለቅሰው እንደነበር ተነግሯል። መላው አዳራሽም አብሮ እንባውን አፈሰሰ። ከመጽሐፍ ምርቃት በስተጀርባ የተደበቀው ይህ የመላው ሶሻል ሚዲያን እያስገረመ ያለው አስደናቂ ታሪክና የልጁ ያልተጠበቀ የመኪና ሰርፕራይዝ ምን ነበር? ከቪዲዮ ጋር አብራችሁ ተከታተሉ። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በመላው የሀገራችን የሶሻል ሚዲያ ገጾች ላይ በስፋት እየተጋራና የብዙዎችን ቀልብ እየሳበ ስላለው እና ስለ ክቡር አቶ አባዱላ ገመዳና በልጃቸው ስለተደረገላቸው አስደናቂ የህይወት ሰርፕራይዝ ሙሉ ታሪኩን ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ እንደዚህ ያሉ ልብ የሚነኩና አስተማሪና ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዳትረሱ። ቪዲዮውን ደግሞ ለብዙ ሰዎች እንዲደርስ ላይክ በማድረግ አብራችሁ ቆዩ። እንግዲህ ክስተቱ የተፈጠረው ክቡር አቶ አባዱላ ገመዳ አዲስ ያዘጋጁትን መጽሐፍ ለመመረቅ በተዘጋጀው ደማቅ መርሃ ግብር ላይ ነበር። ዝግጅቱ ተራ ስነ ስርዓት አልነበረም። የሀገሪቱ የቁርጥ ቀን ልጆች፣ ባለስልጣናትና የጥበብ ሰዎች የታደሙበት ታላቅ ምሽት ነበር። ከነዚህም መካከል የኢትዮጵያ ኩራት የአትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ደራርቱ ቱሉ እንዲሁም በህዝብ ዘንድ እጅግ የሚወደዱ በርካታ አንጋፋ አርቲስቶች በክብር ተገኝተው ነበር። አዳራሹ በጭብጨባና በደስታ ድምጽ ተሞልቶ የመጽሐፍ ምርቃት ስነ ስርዓት በተሳካ ሁኔታ እየተከናወነ ባለበት ሰዓት ግን ማንም ያልገመተውና የዝግጅቱን አቅጣጫ ሙሉ በሙሉ እየቀየረ አንድ ታሪክ ተከሰተ። ይህ ታሪክ ምንድነው? የአባዱላ ገመዳ ልጅ እንግዲህ በጣም በሚገርም ሁኔታ የሁላችንም ልብ ነው የነገረች ማለት ነው። በጣም የሚገርመው ነገር እንግዲህ ይህ ታሪክ የብዙዎችን መጽሐፍ እንደተመረቀ እንግዲህ በእውነት ነው በጣም የብዙዎችን እንትን ያለ ነውና እንግዲህ ልብ የነካ የሚለው በጣም የሚገርምና አስደናቂ የሆነ ታሪክ ነው የተፈጠረው ማለት ነው። እንግዲህ አባት ለልጇ እንዲማረጓ በጣም የሁላችንም ልብ የሚነካ ነው ማለት ነው። ይህ ታሪክ ለምን የብዙዎችን ልብ ነካ ለሚለው ጥያቄ ምላሹ የሚጀምረው ከአባዱላ ገመዳ ስብዕና ነው። ብዙዎቻችን እሳቸው በጣም ሜዳ ላይ በጠንካራ መሪነታቸው ብናውቃቸውም እንዲሁም ደግሞ ስፔሻል ኒድ የሆኑ ወይም ልዩ ፍላጎት ያላቸውን ሰዎች ከጀርባ እጅግ ሩሩና ትልቅ ልብ ያላቸው ሰው ናቸው። በተለይም በሀገራችን ያሉ ልዩ ፍላጎት ያላቸውን ህፃናት ምንም ረዳት የሌላቸውንና ልዩ እንክብካቤ የሚሹ ልጆችን በመደገፍ ረገድ ለብዙ አመታት በዝምታና በታማኝነት ትልቅ ስራ ሲሰሩ የቆዩ አባት ናቸው። የሰዎችን ስቃይ የማይወዱ የልጆቹን ፈገግታ ለማየት የራሳቸውን ምቾት የሚተው መልካም ሰው መሆናቸውን የቅርብ የሚያውቋቸው ሁሉ ይመሰክራሉ። ታዲያ ይህን በበጎነታቸውና ለሌሎች ህይወት መስተካከል የከፈሉትን መስዋዕትነት የተመለከተችው ልጃቸው ለአባቱ የሚገባውን ክብር በሰው ፊት ለመስጠት ወሰነ። በጣም የሚገርመውና አስደናቂ የሆነ ነው። እናም ያልተጠበቀ ሰዓት ደረሰ። ሁሉም ሰርፕራይዝ ሆነ። የመጽሐፍ ምርቃት ተጠናቆ የክብር ስጦታዎች በሚሰጥበት ወቅት የአባዱላ ገመዳ ልጅ ወደ መድረክ ወጣች። ለአባቷ ያለውን ትልቅ ፍቅር፣ ክብርና ምስጋና በቃላት መግለጽ ጀመረች። አባቴ ለቤተሰቡ ብቻ ሳይሆን ለሀገርና ለተቸገሩ ልጆች የከፈለውን ዋጋ እያነሳ ሲናገር በአዳራሹ ውስጥ የነበረው ሰው ሁሉ በስሜት ይዋጥ ጀመር። በመጨረሻም ይህ ላንቺ ትንሽ ነው አባቴ፣ ይህም ላንተ ትንሽ ነው አባቴ በማለት ያዘጋጀችለትን ውድና ዘመናዊ የመኪና ስጦታ ቁልፍ በድንገት አበረከተችላቸው።
በዚህ ሰዓት አቶ አባዱላ ገመዳ ስሜታቸውን መቆጣጠር ከቶ አቅቷቸው እንባቸው ቁልቁል ፈሰሰ። ያ ጠንካራ መሪ የብዙዎች አባት የሆነ ሰው በመድረክ ላይ ቆሞ እንደ ህፃን ልጅ ስቅስቅ ብሎ ሲያለቅስ መላው አዳራሽ በዝምታ ተዋጠ። ታላቁ አትሌት ደራርቱ ቱሉና በአዳራሹ የነበሩ አርቲስቶችም ይህንን ንጹህ የአባትና የልጅ ፍቅር ይህን በደስታና በክብር የተሞላ እንባ ሲመለከቱ ማልቀስ ጀመሩ። መድረኩ በጭብጨባ ሳይሆን በክብር እንባዎች ተሞላ። ይህ እንግዲህ በጣም የሚገርም ነው። ይህ ክስተት በሶሻል ሚዲያውን ያጥለቀለቀውን ዝም ብሎ መኪና ስለተሰጠ አይደለም። በጎነት፣ መልካምነትና አባትነት በተግባር ተመስክሮ የተከፈለበት መድረክ ስለነበር ነው። አባዱላ ገመዳ ለሌሎች ልጆች ልዩ ፍላጎት ላላቸው ዳውን ሲንድሮም ለሆኑት ልጆች አባት ሲሆኑ የገዛ ልጃቸው ደግሞ የእሳቸውን ውለታ ቆጥራ በሰው ፊት አከበረቻቸው። በእውነት መልካምነት መቼም ቢሆን ከንቱ ሆኖ አይቀርም። የዘሩትን መልካም ነገር በክብር ማጨድ ይህ ነው መልካምነት ማለት። ውድና የተከበራችሁ የቻናላችን ቤተሰቦች በጣም የሚገርመው ከምንም በላይ ደግሞ መስጠቱ ሳይሆን ለሰው ልጅ ከምንም በላይ ክብር ነው። ክብር ደግሞ ከምንም በላይ ኃያል ነው። ይሄን እንግዲህ ብዙዎቻችን በዚህ ዘመን ያለን ሰው ለቤተሰቦቻችን ምን አይነት ትምህርት እንዳለን የሚያሳይና ትልቅ ትምህርት ያለው እና ከምንም በላይ የአባት ፍቅር ማየት ከምንም ሁሉም ነገር ይቅርና የልጅቱ ሰርፕራይዝ በጣም የሚገርም ነው። በዚህ ዘመን አባት ልጅ ለአባት እንደዚህ ያደረገ እንደዚህ ሆነ ተብሎ በሚሰማበት ወቅት ለአባት ይህን ያክል ክብር መስጠት በጣም ትልቅ ነገር ነው። ምክንያቱም አንዳንዴ ክብር ያለው አባቶች ራሱ በጣም ከምንም በላይ ክብር የሚገባቸው ልጆች ራሱ ይሄን ነገር እንትን አይሉትም እና ሁሉም ሰው የራሱ የሆነ አስተሳሰብ አለው። ይህች ልጅ አስተሳሰብ ግን የሁላችንም እንባ ነው ያስመጣችው። ምክንያቱም እሷ ራሷ አልቅሳ ሰውን ያስለቀሰችው በጣም በሚገርም ሁኔታ ማለት ነው። እያንዳንዳችን የራሳችን የሆነ አስተሳሰብ አለን። ግን እች ልጅ ደግሞ ብዙ ነገር መማር እንችላለን። ህዝቡ ያከበረውን እሷ አክብራ እንዲህ ማድረጓ በጣም ትልቅ ነገር ነውና እንግዲህ የተወደደችው ሀገራችን በከፍተኛ ደረጃ ባንዲራውን ያውለበለበችው አትሌት ደራርቱ ቱሉ ደግሞ ይሄን ነገር ማድረጓ በጣም ለሀገራችን ትልቅ አስተዋጽኦ ነው ማለት ነው። ሁላችንም ስለዚህ ከዚህ ከደራርቱ ቱሉ ራሱ ሰውን ማትንቅ በጣም እኔ በግሌ በጣም ነው መወዳትና እሷ ራሱ ነጆሲ ብዙ አትሌቶች የተገኙበት ነው። ስለዚህ ሁሉም ሰው የተገኘበት ነው። ይሄን ነገር ሁሉ አድርጎ እዚህ መድረሱ ራሱ በጣም ትልቅ ነገር ነውና ሁሉን ነገር ራሱ እዚያ ደርሶ መገናኘቱ ራሱ በጣም ለተመልካች ራሱ ትልቅ ትምህርት የምትሰጥ ልጅ ነች ማለት ነው። እንግዲህ ከዚህ የተረዳነው ነገር ምንድነው? አባት ማክበር ራስን ያስከብራል። እናት ማክበር ራሱ ነው የሚከበረው። ማንንም ሰው ስለተከበረ ራሱ ነው የሚከበረው። ያን ሰው አከበረ ማለት አይደለም። ሁሉም ሰው የየራሱ የሆነ አስተሳሰብ አለው። ግን ደግሞ እንደዚህ አይነት አስተሳሰብ መኖር በጣም ትልቅ ነገር ነውና እንግዲህ መላው አዳራሽ በእንባ ሲናወጥ እንግዲህ እኛም አለማልቀስ አይገርምም። በእውነት በጣም ደስ የምትል ልጅ ደስ የሚል እሱም ደግሞ በብዙ ሰዎች አሁን ለምሳሌ ይሄ ስፔሻል ኒድ ወይም ደግሞ ልዩ ፍላጎት እንዲ ዳውን ሲንድሮም የሆኑ ሰዎች አብዛኛው ወላጅ ልጆቻቸውን ቤት ነው የሚቀብሯቸው። ቤት ነው በቃ እንዳይወጡ ማህበረሰብ እንዳያያቸው እየተባለ እንዲወጡ አይደረግም። ይሄን ነገር ግን እንግዲህ ይሄ አባዱላ በጣም የሚገርም ነው። ዳውን ሲንድሮሞች ጋር እየሄደ እነሱን በማገዝ እነሱን በማቀፍ እነሱን ፍቅር በመስጠት በእውነት በጣም የሱን ብታዩት ብሰሙት ታሪኩን ብሰሙት በእውነት በጣም ትልቅ ትምህርት የሚገኝበት ነው ማለት ነው። ሁላችንም ቢሆን ብዙ ነገር ጉድለት ይኖረናል። ግን እነዚህ ልዩ ፍላጎት ወይም ደግሞ እነዚህ ዳውን ሲንድሮም ኦቲዝም የሆኑ ልጆችን በራሳቸው ዓለም የሚኖሩ ልጆችን እንደዚህ መንከባከብ እናት አባት ራሱ አንዳንዴ እንዳይወጡ ሰው እንዳያያቸው የሚያደርጋቸውን ራሱ መንከባከብ በጣም ትልቅ ነገር ነውና እንግዲህ ይሄ የሁላችንም አባት ነው። እንኳን ደስ አላችሁ ማለት እንወዳለን። ውድና የተከበራችሁ የቻናላችን ቤተሰቦች በዛሬው አዳዲስ ቪዲዮ እንግዲህ ይሄን ይመስል ነበር። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሁሌም እንደምንለው የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ሁሌም ለሀገራችን መላው ለዓለም ሰላሙን ይላክ። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።
አንተ ባታወራው ባይቀር ምስልህም ያወራል ለነው ላረክልኝ ነገር የኔ ሞገስ ግን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው ላረክልኝ ነገር የኔ አቅም አንድ ነው